ሰላም ሰላም እንዴት ናችሁ? ሽመልስ እባላለሁ። ዛሬ የማሳያችሁ አንድ በጣም ጠቃሚ ሶፍትዌር ነው። ምናልባት አካዳሚክስ ላይ ያላችሁ ተማሪዎችም ልትሆኑ ትችላላችሁ፣ መምህራኖችም ልትሆኑ ትችላላችሁ። የተለያዩ የአካዳሚክስ ስራዎችን የምትሰሩ ሪሰርች ቴሲስ ሊሆን ይችላል፣ ዲዘርቴሽን ሊሆን ይችላል፣ የተለያዩ አሳይመንቶች ሊሆኑ ይችላሉ፣ አርቲክል ሪቪው፣ ቡክ ሪቪው የመሳሰሉት። ስለዚህ እነዚህን ስራዎች በምትሰሩበት ሰዓት ያው እንደምታውቁት በአካዳሚክሱ ዓለም ማንም ሰው በመጀመሪያ ደረጃ የኔ የሚለው የራሱ የሆነ ሀሳብ ቢኖረውም በብዛት ግን ከዚህ በፊት የተጠኑ ጥናቶችን እሱ በመረጠው ርዕስ ዙሪያ የተሰሩ ስራዎችን ሪቪው ያደርጋል። በተለያየ መንገድ ሀሳቦችን ይወስዳል። እነዚያ የወሰዳቸውን ሀሳቦች ግን እሱ ለሚሰራው አዲስ ስራ ላይ በሚያካትትበት ሰዓት የሚጠይቀው አንድ ኢቲክስ አለ። እሱ ምንድነው? የሰዎችን ሀሳብ በትክክል የዛ ሰው ስራ መሆኑን በሚያስፈልግ ቦታ ላይ በፓራግራፍ ውስጥም ሊሆን ይችላል፣ አት ዘ ኤንድ ኦፍ ዘ ፔፐርም ሊሆን ይችላል፣ በትክክል ሳይት ማድረግ እና አካዳሚክ ክሬዲት መስጠት ያስፈልጋል። ነገር ግን ብዙ ሰው ይሄን ለማድረግ ሲቸገር የምናይበት ሁኔታ አለ። ምንድነው? በትክክል የወሰዳቸውን ሶርሶች ሳይት ማድረግ እና በሚፈለገው የሪፈረንስ ስታይል ሳይት አድርጎ ስራውን የመስራት ችግር አለ። ነገር ግን ዛሬ ይህን ችግር ቀለል ሊያደርግ የሚችል አንድ እጅግ በጣም ጠቃሚ የሆነ ሪፈረንስ ማናጀር ሶፍትዌር ነው የሚያስተዋውቃችሁ። እሱ ሶፍትዌር ኤንድ ኖት ሪፈረንስ ማኔጅመንት ቱል ወይም ሶፍትዌር ይባላል። ስለዚህ ሶፍትዌር የሌላችሁ መጀመሪያ የትኛውም ብራውዘር ላይ ገብታችሁ ኢንድ ኖት ብላችሁ ብትጽፉ በቀላሉ ታገኙታላችሁ። ምናልባት ሙሉ ላይሰንስ ያለውን ኢንድ ኖት ላታገኙ ትችላላችሁ። ነገር ግን የአንድ ወር ፍሪ ትሪያል ያለውን ኢንድ ኖት በቀላሉ ማግኘት ትችላላችሁ። ስለዚህ እዚህ ጋር በምታዩት መንገድ ኢንድ ኖት ዘ ቤስት ሳይቴሽን ኤንድ ሪፈረንስ ማኔጅመንት ቱል የሚል አለ። እሱ ላይ በመግባት ሶፍትዌሩን ወደ የምትጠቀሙበት ዲቫይስ ስልክም ሊሆን ይችላል፣ አይ ቲንክ ስልክ ላይ እንኳን ኮምፓታብል ላይሆን ይችላል፣ ወደ ላፕቶፓችሁ ታወርዱታላችሁ ማለት ነው። ካወረዳችሁ በኋላ ኢንስታል ለማድረግ ራሱን የቻለ ስቴፕ አለው። ስቴፖቹ በጣም ቀላል ናቸው። ኖርማሊ ራሱ ቪዲዮ አለው። እነዛን ቪዲዮዎች በመከተል ኢንስታል ማድረግ ትችላላችሁ። እነዚህ ሁለት አማራጮች ናቸው ያሉት እንደምታዩት። ምንድነው? ባይ ኢንድ ኖት የሚል አለ፣ ትራይ ኢንድ ኖት ፍሪ የሚል አለ። እናንተ ግን የምታደርጉት ፍሪ የሚለውን ለጊዜው ተጠቀሙና እሱን ለማውረድ ትሞክራላችሁ ማለት ነው። ስለዚህ ለአንድ ወር ፍሪ ትሪያል ይሰጣችኋል። እሱን ታወርዳላችሁ ማለት ነው። እሱን ካወረዳችሁ በኋላ በቀጥታ ምንድነው የምታደርጉት? የተለያዩ አርቲክሎችን ወይም አካዳሚክ ፔፐሮችን ሰርች ወደምታደርጉበት አካዳሚክ ጆርናል ላይ ወይም ሳይት ላይ ትሄዳላችሁ።